ሰላም እንዴት ናችሁ ውድ ቤተሰቦቼ? እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተ እንዴት ናችሁ? ሰላም ናችሁ ወይ? አሁን ፀጉሬን መፍታት ጀመርኩኝና የሆነ ሀሳብ መጣልኝ። ለነገሩ በቀደም ላይቭ ገብቼ የተጠየቅኩት ጥያቄ ነበረ። በሱ ዙሪያ አንዳንድ ነገሮችን ላውራችሁ ነው የመጣሁት እና ምንድነው ይሄ ቅባት ሲቀቡ ጭንቅላት ላይ ቆዳችን ላይ ስንቀባ የማሳከክ ነገር አለ እና ብለውኝ ጠይቀውኝ ነበር ሰዎችና ላይቭ መልስ ሰጥቼ ነበር እና በዛ ዙሪያ ለምን አላወራችሁም ብዬ ነው የመጣሁት። ምክንያቱም እኔም ጋር የነበረ ችግር ስለሆነ ማለት ነውና ብዙ ጊዜ ቅባት ለነገሩ ምንም አይነት ቅባት ስቀባ ቆዳዬ ሲያርፍበት ቅባት ያሳክከኛል እኔም እና ከቅባት የሚለያይ ምንትኑ ሊለያይ ይችላል እንጂ ሁሉም ቅባቶች ያሳክኩኛል። እኔ ምንም አይነት ቅባት ቆዳዬ ላይ አርፎ ብዙ ቀን መቆየት አልችልም። ያው የሚቀጥለው ቀን መታጠብ አለብኝ እና ያ እኔ የአገሩ እዚህ ሀገር ውሃ ሆኖ ምናምን ሲባል ስለምሰማ ቶሎ ያሳክካል ስለምሰማ ከቅባቱ ጋር ብቻ አላያይዘውም ነበርና በቀደም ግን አንዲት ሴት እኔ ቅባት ስቀባ ቆዳዬን ለልጄም ያሳክካታልና ምንድነው የምትቀቢያቸው ምናምን ብላ ጠይቃኝ ነበርና ለሷ መልስ ሰጥቼ ነበር። እኔ እየሞከርኩ የነበርኩት ነገር ነበረ ቅባት ትቻለሁኝ ተቀብቼ በጣም ነው የሚያሳክከኝ። ምንም አይነት ቅባት ያሳክከኛል። እንደውም አንድ ጊዜ ምንድነው ይሄ አንታይ ኢች የሚል የድግሮ ምርት ነበርና እሱን ይረዳኛል ብዬ እኔ ደግሞ ቆዳ ላይ ቅባት ፈሰስ አድርጎ ማሳጅ ማድረግ ምናምን ደስ ይለኛል እና እንደሱ ለማድረግ በቃ እሱን ሳገኝ የሚሆን መስሎኝ እንትን ብዬ ነበረ ገዝቼ ሞከርኩት። የባሰ ነው፣ በጣም የባሰ ነው የእውነት ነው። ምንድን እንደሆነ ልዩነቱ አላውቅም። በተለይ ደግሞ እነኚህ ሮዝመሪ ቅባቶች ቆንጆ ናቸው ይባላል። አምጥቼ ቆዳዬ ላይ እዚህ ጋር እንደምታዩት ስስ አለው፣ ፀጉሬ በጣም ስስ ነው እዚህ ጋርና ለሱ ብዬ ምናምን ሞክራለሁኝ ግን በጣም ነው የሚያሳክከኝ የእውነት በጣም እና አልቀባም። በቃ አልደፍርም። ቅባት ልታጠብ አካባቢ ኮኮናት ምናምን እቀባና ቶሎ ታጠባዋለሁኝ እና ያ ጥያቄዋ ምን የተለየ ማያሳክከው ሰው አለ ማለት ነው ምናምን ብዬ ነበር እና እኔ እንደ አዲስ የጀመርኩት ነገር አለ መቀባት የጀመርኩት ነገር እና በጣም ሰላም ሰጥቶኛል። እስከ ሳምንት ድረስ በቃ ይቆያል፣ ምንም አያሳክከኝም እና ያንን አሁን ለልጆቼም ማድረግ ጀምሬያለሁኝ። ቆዳቸው ላይ እስከ ቅርብ ጊዜ ድረስ ቅባት ነበር የምቀባቸው። ማሳከክ ግን ኖርማል ነበር የሚመስለኝ፣ ምክንያቱም ውሃው ይባላል እና ያው ማጣሪያ ገጠሙ ምናምን ይባል የለ እዚህ ሀገር ያው ለቢዝነስ ነው እያልን ነው እንጂ ውሃ ማጣሪያ ያስገጥሙ ምናምን ይላሉ። ማስታወቂያው ምናምን ብዙ አለና እዚህ ሀገር ውሃው ነው ልዩነቱ ከሀገራችን። እኛ እዛ በ3 ሳምንት ምናምን አይደል የምንታጠበው፣ አንዳንዴ በወር ሁሉ እንታጠብ ነበርና ሹሩባ ተሰርተን ቁጥርጥር 3-4 ሳምንት ይቀመጥ ነበር። አይሪመምበር እኔ ልጆች ሆነ እና ውሃው ነው ስለሚባል እዚህ በቃ እኔ ምን መፍትሄ ያለው ምናምን እያልኩ ፊልተርም ገጥሜ አውቃለሁ ሻወር ቤት ግን የዛን ያህል ብዙ አልጠቀመኝም። የተለየ ነገር የለውም እና አሁን የጠቀመኝን ነገር ላሳያችሁ ነው የመጣሁት። ምንድነው ሁላችሁም የትም ቦታ ልታገኙት የምትችሉት ነገር ነው። ግሊሰሪን ነው ኢትዮጵያ እያለን ቆዳችን ላይ የምንቀባው ማለት ነው። ለእጅ ለእግራችን የምንቀባው እኔ እዚህ ሀገር ፊቴንም እሱን እቀባለሁኝ። ለእጅ ለእግር ከሎሽን እንደባልቄ እጠቀማለሁኝ። አሁን ግን ለፀጉሬ ፀጉራችሁን መቀባት ትችላላችሁ ይላል። ለቆዳም ለፀጉርም ይሆናል እና እንደውም ለምግብ ሁላ ይሆናል። አይደል ምን እንደሚሰራበት እኔ ሞክሬ አላውቅም፣ ግን ለቆዳ በጣም አሪፍ ነው። ምንም ሽታ የለውም። በቃ ወፈር ያለ ስለሆነ ትንሽ ብቻ ውሃ ጠብ እያደረጉ መጠቀም ነው የሚፈልገው እና እንዴት እንደምጠቀመው ነው የማሳያችሁ። ቆዳዬ ላይ እንዴት እንደምቀባው። ከዛ በኋላ ምንም ማሳከክ የለም። ኖርማሊ ሲቆሽሽ ነው የሚያሳክከኝ፣ እታጠባለሁ አለቀ እንጂ ቅባት ቆዳዬ ላይ ስላረፈ ምናምን የሚያሳክከኝ ነገር ትቶኛል። እና ምናልባት ይሄ ችግር ያለባችሁ ሰዎች ልክ እንደኔ ጥቅሙን እንድትሞክሩት ብዬ ነው ላሳያችሁ የመጣሁት። እና እኔ የምጠቀመው ግሊሰሪን የእውነት ይሄኛው እዚህ ውስጥ ያለው ራሱ አይደለም፣ ይሄም የግሊሰሪን እቃ ነው እቃነቱ ማለት ነው። ግን አሁን ለፀጉር እየተጠቀምኩት ያለው ይሄንን አይደለም፣ ግን ይሄም ለፀጉርም ይሆናል ይላል። ላሳያችሁ። ለፀጉርም ይሆናል ይላል። ይሄንን ማግኘት ከቻላችሁ ይሄንን መሞከር ትችላላችሁ አለ። ይሄኛውንም ያኛውንም አስቀምጥላችኋለሁ ሊንኩ ላይ። ግን ከዋጋ አንፃር እኔ የምጠቀምበት ይሄኛው ጋሎን ነው
አንድ ጋሎን ኢትዮጵያ ያላችሁ ሰዎች አሁን ይሄኛ አማዞን እዛ ያላል መሰለኝም ግን እዛ ግሊሰሪን ሞልቷል መጠቀም ትችላላችሁ የትኛውንም ግን ያው ለፀጉር ይሆናል ለቆዳ ከሆነ ምንም ጉዳት ያለው አይመስለኝም እና ይሄኛው ይኸውላችሁ ለምግብም ይሆናል ይላል ብዙ ነው ይሄ እንኳን ለማየት አይመችም እና ለምግብም ይጠቀሙበታል ምግብ መስሪያ ማለት ነው እኔ ግን ምንድነው ማደርገው ይሄንን ትልቁን ጋሎኑን ይሄ ባዶ ስለነበር እዚህ ላይ ቀንሼ ነው የምጠቀመው እና ምንድነው ማደርገው እዚህ ጋር ውሃ ያው ጠብ እያደረጋችሁ ትችላላችሁ ቅርብ ያለገኘው ውሃ ይሄ ስለሆነ ነው እኔ እንደዚህ ታደርጉትና ከዛ ግሊሰሪኑን እጃችሁ ላይ እንደዚህ ታረጋላችሁ ወፍራም ስለሆነ የሆነ ጥብቅብቅ እንዳይልባችሁ ነው ከዛ እንደዚህ ያደረጋችሁ ቆዳችሁ ላይ መቀባት እንደዚህ እውነት ሞክሩት እኔ ቅባት ጭንቅላቴ ላይ ሲያርፍ በጣም ስለሚያሳክከኝ ነውና በዚህ ሞክሩትና ይሄ እንደተቀባችሁ የሚያሳክከው ነገር በቃ የለም እና ቅባት ቆዳችሁ ላይ ሲያርፍ እንደኔ የሚያሰቃያችሁ ካላችሁ ይሄ በጣም አሪፍ እንትን ነው እናንተ ላሳዩ ብዬ ነው እንጂ ተቀብቻው ነበር ጧት ላይ ግን በቃ እኔ ቅባት እንዲተቀብቼ አላድርም በቃ የመጨረሻ ነው የሚያንተን ሚል የሚያሳክከኝ ነው እንደዚህ ያደረጋችሁ ቆዳችሁ ላይ መቀባት በቃ እና ፀጉሩ ሲቆሽሽ ነው እንጂ የሚያሳክካችሁ ነው አሁን በቃ ሳምንት መድረስ በጣም ያቅተኝ ነበር ግን አሁን በቃ በሳምንቱ ምናምን የምታጠበው ግን ሳላክ በሰላም ቆይቼ ማለት ነው እና እንደዚህ የሚያስቸግራችሁ ሰዎች ካላችሁ ይሄ በጣም አሪፍ መፍትሄ ነው እንደዚህ ተቀብ እና ይሄንን እንትኑን አስቀምጥላችኋለሁ ከፈለጋችሁ በትንሿ አለዛ ያገኛችሁት እዩትና ምናልባት እንግዲህ የፀጉር ማለት አለ ማለቱ ልዩነት ካለው አላቀም የኔ ግን ይሄኛውም ለፀጉር ይሆናል ያንኛውም የጋሎኑም ለፀጉር ይሆናል ይላልና የሚገርማችሁ ሽታ ምንም ስለሌለው አንዳንድ ቅባቶች ግንባራችሁ ላይ የሚያሳክካችሁ በተለይ ደግሞ ይሄ የሚሸት ቅባት ብጉር የሚያወጣባችሁ ሰዎች ምናምን ካላችሁ ይሄ ምንም ሽታ ስለሌለው በጣም አሪፍ ነውና እሱን መሞከር ትችላላችሁ ምንም እንትን አይላችሁም አትሊስት ባይጠቅማችሁ ባይሰራላችሁ እንኳን የሚጎዳ ነገር አይደለም የእውነት በጣም አሪፍ ነገር ነውና እኔ አሁን ከራሴም አልፌ ለልጆቼ መጠቀም ጀምሬያለሁ ማለት ነው እና እነሱንም አሁን ቆዳቸው ላይ መቀባቸው ግሊሰሪን ሆነዋል ማለት ነው አሁን ከቅርብ ጊዜ ወዲህ እና እስካሁን ብዙ እንትን አላልኩትም በራሴ እየሞከርኩት ነበር ምክንያቱም የባሰው ችግር እኔ ጋር ስለሆነ የነበረው አሁን ግን ለሁላችንም ሁለተኛ የፀጉር ቅባት ለፀጉር ጫፍ ነው እንጂ ለእንትኑ አልተጠቀመም ማለት ነው ቆዳችን ላይ አንተጠቀመም ለፀጉር ግን ያው ያሳየዋችሁ ቅባት አሪፍ ነው በቃ ከሱ ሌላ ቅባት የለኝም ለጊዜው ለቆዳችን ግን ይሄኛው በጣም የተሻለና አሪፍ አማራጭ ስለሆነ ይሄንን እንድትጠቀሙት አድቫይስ አደርጋችኋለሁ የእውነት ሞክሩት በጣም አሪፍ ነው በቅርብ ያገኛችሁትን ግሊሰሪን በውሃ ደባልቁና ሞክሩት ይሄንኛው ከዋጋ አንፃር ጋሎኑ በጣም አሪፍ ነው በጣም እቺ ትንሿ ያሳየዋችሁ 10-11 ዶላር አካባቢ ነው ዋጋዋ የጋሎኑ ግን $25 አካባቢ 25.99 ነው አማዞን ላይና የሁለቱንም ሊንክ አስቀምጥላችኋለሁ ምናልባት እናንተ የወደዳችሁትን መጠቀም ትችላላችሁ ለሙከራ ትንሿንም ልግዛ ካላችሁ ትችላላችሁ ግን ጋሎኑን ከገዛችሁ በቃ በእርግጠኝነት አመት በቃ ለፀጉራችሁ ለቆዳችሁ ማረፋችሁ ማለት ነው ስለዚህ ላይ ለሳመርም ቢሆን በዊንተርም ቢሆን ቆዳ የማጠቋቆር ምናምን ብዙ ባህሪ የለው ከውሃ ደብለቅ ያረጋችሁ ለመቀባባት ለእጅ ለእግራችሁ ለፀጉራችሁ ማረፋችሁ ማለት ነው እና ይሄን ይመስላል ይሄን ነግራችሁ ነው የገባሁት በቀደም ሐሳቡን ያመጣችልኝ ላይቭ አንዲት ሴት ጠይቃኝ ነውና ላይቭ ገብቼ ነበር አይ ቲንክ ቅዳሜ ዕለት መሰለኝ እና ቆዳቸው ልጆች ምንድነው የምትቀቢው አለችኝ የሆነስ ለመናገር ለነሱ ገና ቅርብ ጊዜ ነው የጀመርኩት መጠቀም
ለራሴ ግን ትንሽ ቆየት ብያለሁ። በጣም አይደለም የተወሰነ ቆይቻለሁ። ግን እኔ በቃ ተቀብቼው ወዲያው ሰላም ከሰጠኝ በቃ ሰርቷል። በጣም አሪፍ ነውና ሞክሩት። የእውነት በጣም ሞክሩት። እንደኔ ቆዳችሁ ላይ እየተቀባችሁ እንዲስቅየት ለምትሉ ሰዎች ሳትቀቡትም ስትተውት ያው ይደርቃል። እንደገና ደግሞ ስትቀቡትም ያሳክካችኋል። ስለዚህ አጣብቂኝ ነው፣ አስቸጋሪ ነው እና ይሄ ግን ተቀብታላችሁ ማሳጅ ታደርጉታላችሁ ምንም ነገር የለውም። በቃ ሰላም፣ ምንም ማከክ የለም ምን የለም። ስለዚህ ለራሳችሁ ለልጆችም በጣም ሴፍ የሆነ ቅባት ነውና ምንም ችግር የሌለው በቆዳቸው ላይ ቢያርፍ ኢቭን ህፃናት ትንንሾች እንኳን ቢሆኑ ምንም እንትን ያለው ነገር አይደለም። ለምግብ የሚውል ነገር ስለሆነ ፍጹም ጤና ነው፣ ፍጹም ሰላማዊ የሆነ ነገር ነው። ስለዚህ ብትሞክሩት ደስ ይለኛል። የእውነት አምኜበት ነው ምነግራችሁ። የእውነት ማለት እንትን ስለማስቀምጥ አንዳንድ ጊዜ ሰው እንደዛ እንዳይረዳው ስለምሰጋ ነው። የሆነ ከጥቅም አንፃር ምናምን እንዳይመስላችሁ ሊንክ አስቀምጣለሁ አማዞን ምናምን ስለምን ከዛ አንፃር ብቻ እንዳታዩት። የእውነት በጣም አሪፍ ነገር ነው። ሞክሩት። የእውነት ምንም እንትን አይላችሁም። ከእኔም ጋር ባትገዙ የእውነት ሞክሩት። ከአማዞን ባስቀምጥኩት ሊንክ እንኳን ባትገዙ ግን ሞክሩት። የሚያሳክካችሁ ሰላም የሚነሳችሁ ከሆነ ሞክሩት። ባለፈው እንዳልኳችሁ ከኔም ብትገዙ ደግሞ እኔም ደስ ይለኛል። እንደዛ ነው። ሊንኩን አስቀምጥላችኋለሁ የሁለቱንም የትንሿንም የትልቁንም። ለመሞከር ትንሿን ካላችሁ ትንሿን፣ አይ ገንዘቤን ሴቭ አደርጋለሁ ረጅም ጊዜ የሚጠቅመኝን እገዛለሁ ካላችሁ ትልቁን ሁለት አንዱ መሞከር ትችላላችሁ። ውሃ እያደረጋችሁ በጣም ወፍራም ነው ግሊሰሪኑ፣ ወፍራም ስለሆነ ትንሽ ውሃ እያደረጋችሁ ቆዳችሁን ማሳጅ ማድረግ ነው ማለት ነው። ለራሳችሁም ለልጆቻችሁ በጣም አሪፍ ነገር ነው። ይሄንን ነው ልነግራችሁ የመጣሁት ቤተሰቦቼ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። በቀጣይ ቪዲዮ እስከማገኛችሁ ሰላም ቆዩልኝ። ባይ ባይ።